በዓለም ላይ በጣም ብቸኛ ቦታ የት እንደሆነ ታውቃለህ? ማንም ሰው በሌለበት ደሴት ላይ አይደለም። በጣም ብቸኛ ቦታ ሁሌም ጠንካራ ተብሎ በሚታሰበው ጓደኛ አእምሮ ውስጥ ነው። አንተ ለጓደኞችህ እንደ ኦክሲጅን ነህ። ሲጨንቃቸው ይተነፍሱብሃል፣ ሲከብዳቸው ያርፉብሃል። ግን እስቲ ራስን ጠይቅ፣ አንተ ትንፋሽ ሲያጥርህ ማን ነው ኦክሲጅን የሚሆንህ? ብዙ ሰዎች አንተን ጥሩ አድማጭ ይሉሃል። ይህንን እንደ ምስጋና ትቀበለዋለህ። ነገር ግን በልብህ ጥግ ይህ ምስጋና ሳይሆን ወጥመድ እንደሆነ ይሰማሃል። ምክንያቱም ጥሩ አድማጭ መሆን ማለት የራስን ድምፅ ማጥፋት ማለት ሆኗል። የሌሎችን ሕይወት ስክሪፕት ስታነብ ኖረህ የራስህ ገጾች ግን ባዶ ቀርተዋል። ዛሬ ለጥቂት ደቂቃዎች ስልክህን እንድታርቅ፣ የሌሎችን ጩኸት እንድትዘጋና ለመጀመሪያ ጊዜ ራስህን እንድትሰማ እፈልጋለሁ። ይህ ቪዲዮ ስለ ጓደኞችህ አይደለም። ይህ በጩኸት መሃል ስለጠፋው ስለ እውነተኛው አንተ እና ስለዚያ ማንም ስለማያየው ድብቅ ብቸኝነትህ ነው። በሕይወትህ ውስጥ ያለውን አንድ የተለመደ ሁኔታ እንመልከት። ስልክ ይጮኻል ወይም የመልእክት ሳጥና ኢንቦክስ ምልክት ያሳያል። ስሙን ስታየው ወዲያውኑ ምን እንደተፈጠረ መገመት ትችላለህ። ምናልባት ከፍቅረኛቸው ጋር ተጣልተዋል፣ በሥራ ቦታ ተበሳጭተዋል፣ ወይም ቀላሉ የሚያወሩት ሰው ፈልገዋል። እናም አንተ ያለምንም ማቅማማት አለሁልህ ትላለህ። ሥራህን ታቁማለህ፣ የራስን ስሜት ወደ ጎን ትገፋለህ እና ሙሉ ትኩረትህን ትሰጣቸዋለህ። ለሰዓታት ያወራሉ፣ የልባቸውን እስኪያወጡ፣ እንባቸው እስኪደርቅ እና ውስጣቸው የነበረው ብስጭት እስኪበርድ ትሰማለህ። በዚህ ፕሮሰስ ውስጥ አንተ ዝም ብለህ አድማጭ ብቻ አይደለህም። አንተ የእነሱን ስሜት እንደ ስፖንጅ ትመጣለህ። ንዴታቸው ሲጋባብህ፣ ሐዘናቸው ሲሰማህ እና ግራ መጋባታቸው ሲወርህ ይታወቃል። ግን አንተ ጠንካራው ጓደኛ ነህ። ያንን ሁሉ ውጥረት ተቀብለህ አጣረህ ወደ መረጋጋትና ምክር ቀይረህ ትመልስላቸዋለህ። በመጨረሻ እነሱ እፎይታ ይሰማቸዋል። አንተን ማግኘት እኮ ዕድል ነው፣ አንተ ባትኖር ምን ይውጠኝ ነበር ይላሉ። ይህ የውዳሴ ቃል ነው። ግን ለምን ይህን ሲሉህ በልብ ውስጥ አንድ አይነት ባዶነት ይሰማሃል። ምክንያቱም እነሱ ቀለል ብሏቸው ሲሄዱ ያራገፉትን ክብደት አንተ ብቻህን ተሸክመህ እንደቀረህ ስለሚሰማ ነው። ይህ የተረሳው ተቀባይ ወይም the forgotten vessel መሆን ማለት ነው። ተቀባይ ወይም መያዣ ዕቃ ጥቅም ላይ የሚወለው ሌላ ነገር ለመያዝ ሲፈለግ ብቻ ነው። ውሃ ሲጠማ በብርጭቆ ይቀዳል። ጥማቱ ሲረካ ግን ብርጭቆው ጠረጴዛው ላይ ተመልሶ ይቀበታል። ማንም ስለ ብርጭቆው ደህንነት አይጨነቅም። አንተም በግንኙነቶችህ ውስጥ እንዲህ አይነት ስሜት እየተሰማህ ሊሆን ይችላል። ሰዎች አንተን የሚፈልጉት አንተን ስለ አንተነት ፈልገው ሳይሆን የራሳቸውን ነጸብራቅ በአንተ ውስጥ ማየት ስለሚፈልጉ ነው። ይህ ብቸኝነት የሚጀምረው እዚህ ጋር ነው። በሰዎች ተከበህ እያለ ማንም አያይም። አካልህ አለ፣ መክርህ አለ፣ ደህንነትህ አለ። ነገር ግን ያንተ እውነተኛ ማንነት፣ ያንተ ፍላጎት እና ያንተ ህመም የት እንዳለ ማንም አይጠይቅም። ሁሉም ሰው አንተ ደህና እንደሆንክ ይገመታሉ። ለምን? ምክንያቱም የሌሎችን ችግር የመፍታት አቅም ስላለህ የራስህ ችግር የሌለብህ ይመስላቸዋል። ጥንካሬህ ለሌሎች ምቾት ሲባል ያንተን ስብራት የሚሸፍን ጭምብል ሆነዋል። አንዳንድ ጊዜ ስለ ራስህ ለማውራት ትሞክር ይሆናል። እኔም ዛሬ ከባድ ቀን ነበረኝ ብለህ ለመጀመር ትፈልጋለህ። ነገር ግን የጓደኛ ችግር ካንተ የከበደ መስሎ ይታይሃል። ወይም ደግሞ እነሱ ስለ ራሳቸው ለማውራት ካላቸው ጉጉት የተነሳ ያንተን ርዕስ በፍጥነት ይዘጋሉ። አይዞህ ሁሉም ያልፋል በሚል አጭር ቃል ያንተን ስሜት አልፈው ወደ ራሳቸው ታሪክ ይመለሳሉ። በዚህ ጊዜ አንተ ቀስ ብለህ ወደ ኋላ ታፈግፍጋለህ፣ ድምፅህን ታጠፋለህ። ችግር የለውም የኔ ጉዳይ ያን ያህል አሳሳቢ አይደለም ብለህ ራስን ታሳምናለህ። ነገር ግን እውነታው ይህ አይደለም። የእነሱ ታሪክ አለቀ ማለት ያንተ ታሪክ ዋጋ የለውም ማለት አይደለም። ችግሩ ያለው እዚያ ላይ ነው። አንተ ለዓለም የምትሰየው ማንነት የሚሰማ፣ የሚረዳ እና የሚፈውስ ብቻ ነው።
ይህ ማንነትህ በጣም ከመጎልበቱ የተነሳ ሌሎች ሰዎች አንተም ልብ፣ ድካም እና የመሰማት ፍላጎት ያለህ ሰው መሆንህን ይረሳሉ። ይህ ምዕራፍ የሚያበቃው በአንድ ጥልቅ እውነት ነው። አንተ ለሌሎች ሰዎች ስሜት መቃብር ሆነሃል። የነገሩህን ምስጢር አውጥተህ አትናገርም። የሰማኸውን ሕመም መልሰህ አትሰጣቸውም። ሁሉም በውስጥህ ትቀብረዋለህ። ይህም ደግሞ በጊዜ ውስጥህን ይበላሃል። እንደ አንድ የተሞላ ግድብ ውሃው መጠን እየጨመረ ሲመጣ ግድቡ በጸጥታ ስሩን እየተሸረሸረ ይሄዳል። በውጪ ሰላማዊ፣ በውስጥ ግን የመፈንዳት አደጋ የተሸከመ። በዙሪያህ ያሉት ሁሉ ጫጫታ እየሰማቱ ነው። ነገር ግን አንተ በዛ ጫጫታ መሃል ማንም ሊሰማው ማይችለው በድግግሚ ፍሪኩዌንሲ እርዳታ እንደምትፈልግ እየጮኽክ ነው። ነገር ግን ያንተ ጩኸት ድምፅ የለውም። ምክንያቱም አድማጭ የሆነ ሰው መደመጥን አይጠይቅም የሚል ያልተጻፈ ሕግ አለ። እናም አንተ በዛ ሕግ ስርጌት ውስጥ ራስህን ቆልፈህ ተቀምጠሃል። ይህ ሁሉንም አድማጭ የመሆን ባህሪ በአንድ ሌሊት የተፈጠረ ነገር አይደለም፣ ወይም ደግሞ ዝም ብለህ በተፈጥሮ ደግ ስለሆንክ ብቻ የመጣ አይደለም። ይህ ባህሪ የስልጠና ውጤት ነው። ወደ ኋላ መለስ ብለህ የልጅነት ጊዜህን እንድትቃኝ እፈልጋለሁ። ብዙዎቻችን የምናስበው ልጅነት የነጻነትና የደስታ ጊዜ እንደሆነ ነው። ነገር ግን ላንተ ልጅነት ማለት የአካባቢውን ሁኔታ ማንበብ የተማርክበት የመጀመሪያው ትምህርት ቤት ነበር። ምናልባት በቤትህ ውስጥ የነበረው ሁኔታ የተረጋጋ አልነበረ ይሆናል። ወላጆች በራሳቸው ችግር የተጠመዱ፣ እርስ በርስ የሚጋጩ ወይም በስሜት የማይገኙ ኢሞሽናሊ አንአቬይላብል ነበሩ ይሆናል። አንድ ሕፃን ዓለም አስተማማኝ እንዳልሆነ ሲሰማው በደመ ነፍስ ኢንስቲንክት ራሱን ለማዳን መንገድ ይፈልጋል። ያንተ የመዳኛ መንገድ ችግር አለመሆን ነበር። ወደ ቤት ስትገባ ልክ እንደ አየር ሁኔታ ተመራማሪ የቤቱን የስሜት አየር መመርመር ለመድክ። ዛሬ አባቴ ደስተኛ ነው ወይስ ተናዶ ነው የገባው? እናቴ ድምጿ ቀዝቅዞ ነው ወይስ ትጨንቃለች ብለህ ራስን ትጠይቃለህ። ገና በልጅነትህ የሌሎችን ስሜት ከፊት ገጽታቸው፣ ከእርምጃቸው ድምፅ ወይም ከበር አዘጋጋቸው የመረዳት ከፍተኛ ችሎታ አዳበርክ። ይህ ችሎታ ዛሬ ጓደኞችህ ሰዎችን በደንብ የመረዳት ተሰጥኦ አለህ እያሉ የሚያደንቁህ ነገር ነው። ነገር ግን ይህ ተሰጥኦ የመጣው ከፍርሃት ነው። በዚያን ጊዜ አንድ ውሳኔ ሳታውቀው ወሰንክ። ቤተሰቤ በቂ ችግር አለበት፣ እኔ ተጨማሪ ሸክም መሆን የለብኝም። ስለዚህ ፍላጎቶችህን ማጠፍ ጀመርክ። መጫወቻ ስትፈልግ ገንዘብ እንደሌለ ስለምታውቅ ዝም አልክ። ስትፈራ ወይም ስትበሳጭ ወላጆችህ ሊረበሹ ስለሚችሉ ስሜትህን ዋቅ። አንተ የቤቱ ጥሩ ልጅ ሆንክ። ይህ ጥሩ ልጅ መሆን የሚለው ታፔት ላንተ ትልቅ ወጥመድ ነበር። ወላጆችህ ወይም ዘመዶችህ አንተ እኮ ለዕድሜህ የበሰልክ ነህ፣ ሰው ታከብራለህ፣ አታስቸግርም እያሉ ያሞግሱህ ነበር። ይህ ውዳሴ ላንተ እንደ ሽልማት ታየህ። ፍቅርን ለማግኘትና ተቀባይነትን ለማግኘት የራስን ስሜት መደበቅና ለሌሎች መመቸት እንደሚያስፈልግ ተማርክ። ፍቅር ማለት ያለምንም ቅድም ሁኔታ የሚሰጥ ሳይሆን ጥሩ ባህሪ ስትሳይ የሚገኝ ክፍያ መስሎት ታየህ። አንዳንድ ጊዜ ሚናዎቹ ይገላበጡ ነበር። አንተ ልጅ ሆነህ ሳለ ወላጆችህ ስሜታቸውን ያራፉብህ ነበር። እናትህ ስለ አባትህ ታማርምሃለች ወይም አባትህ ስለ ሕይወት ክብደት ይነግርሃል። ያንተ ትንሽ ትከሻ የአዋቂን ክብደት ለመሸከም ተገደደ። እንባዎቻቸውን ጠረክ፣ ምክር ሰጥተህ አጽናናህ። በዚያን ቅጽበት አንተ ልጅ መሆን አቆመህ ወላጅ ለወላጆቹ ሆንክ። ፓረንቲፋይድ ቻይልድ። ይህ ሂደት በውስጥህ አንድ ጠንካራ እምነት ቀረጸ። የኔ ሥራ የሌሎችን ስሜት መጠበቅ ነው፣ የኔ ስሜት ግን ቦታ የለውም የሚለውን እምነት። የራስህ ስሜት ሲመጣ ልክ እንደ አላስፈላጊ ጫጫታ አድርገህ መቁጠር ጀመርክ። ማልቀስ ስትፈልግ አሁን ሰዓቱ አይደለም ብለህ ራስህን ገሰትክ። መቆጣት ስትፈልግ ሰላም ይደፈርሳል ብለህ ፈራህ። ይህ የልጅነት ሰርቫይቫል ስትራቴጂ ወደ አዋቂነት ሕይወትህ ተሻገረ። ዛሬ ላይ ጓደኞች ሲያወሩልህ የምታዳምጠው ልክ እንደ ልጅነትህ ወላጆችህን ታዳምጥ እንደነበረው ነው። ያን ጊዜ የሰላም ዋስትና ዝም ብሎ ማዳመጥ እንደነበረ ሁሉ አሁንም በግንኙነቶች ውስጥ ሰላምና ፍቅር የምታገኘው ዝም ብለህ በማዳመጥ እንደሆነ ይሰማሃል። ነገር ግን ያ በውስጥህ ያለው ሕፃን
አሁንም አለ። ያ ሁሉን ነገር ተረድቶ ሁሉን ነገር ችሎ በጨለማ ክፍል ውስጥ ብቻውን ያለቀሰው ሕፃን፣ ያ ሕፃን አሁንም ድረስ እኔን ማን ያዳምጠኛል ብሎ እየጠየቀ ነው። ዛሬ ላይ የምትሰማው ብቸኝነት የዛ የልጅነት ጊዜ ማስተጋባት ነው። ያኔ የተከልከው ራሴን ከሰጠሁ ወድዳለሁ የሚለው ዘር ዛሬ ዛፍ ሆኖ ጥላው ግን አንተ ነው መልሶ እየጋረደብህ ነው። አንተ አድማጭ የሆንከው ስለመረጥክ አይደለም፣ ሌላ አማራጭ እንዳለህ ማንም ስላላስተማረህ ነው። ያንን ጥሩ ልጅ የሆኑን ካባ አሁንም ድረስ ለብሰሃል። ካባው ግን እያደግከም ስትመጣ ጠበበህ። አሁን ደግሞ እያፈነህ ነው። እስቲ የግንኙነቶችህን ቅርጽ እንደ አንድ የንግድ ውል እንመልከተው። ጤናማ ግንኙነት ልክ እንደ ሁለት ወገን ስምምነት ነው። አንዱ ሲሰጥ ሌላኛው ይቀበላል። አንዱ ሲናገር ሌላኛው ይሰማል። ሚዛኑ አልፎ አልፎ ወደ አንዱ ሊያደላ ይችላል። ነገር ግን በመጨረሻው ሂሳብ ሁለቱም እኩል ተጠቃሚ ናቸው። ያንተ ግንኙነቶች ግን እንደዚህ አይደሉም። ያንተ የፈረምከው ውል የአንድ ወገን ስምምነት ነው። በዚህ ስምምነት ውስጥ በደቃቁ የተጻፈ አንድ አንቀጽ አለ። አንተ ሰጪ ትሆናለህ፣ እነሱ ደግሞ ተቀባይ ይሆናሉ። አንተ መፍትሄ ትሆናለህ፣ እነሱ ደግሞ ችግር ይሆናሉ። ማንም ይህንን በድምፅ ተናግሮት አያውቅም፣ ነገር ግን በድርጊት ሁሌም ይሰደቃል። ሰዎች ወደ አንተ የሚመጡት ልክ እንደ ነዳጅ ማድሪያ ነው። ባዶ ሲሆኑ ይመጣሉ፣ አንተ ትሞላቸዋለህ፣ ከዚያም ሞልቷቸው ይሄዳሉ። አንተ ግን በዚያው ቦታ ባዶህን ትቀራለህ። ይህ ሁኔታ የሚፈጠረው በውስጥህ ባለው ከፍተኛ የመረዳት ችሎታ ምክንያት ነው። ሳይንስ እንደሚያሳየው እንዳንተ አይነት ሰዎች የሌሎችን ስሜት ሲሰሙ አእምሮአቸው ያንን ስሜት ልክ እንደ ራሱ አድርጎ ያስተናግዳል። ጓደኛ ሲያለቅሳል፣ ያንተ መስታወት ኒውሮኖች ይነሳሳሉ። ያን ሁልማም በአካል ትጋራለህ። ይህ ዝም ብሎ ደህንነት አይደለም። ይህ ከባድ የስነ ልቦና ጉልበት የሚጠይቅ ሥራ ነው። ነገር ግን ጉልበት ገደብ አለው። አንድ ሰው ቀኑን ሙሉ ድንጋይ ሲሸክም ቢውል ማታ ላይ የሰውነት ድካም ይሰማዋል። አንተ ደግሞ የሰዎችን ስሜት ስትሸክም ትውላለህ። እናም የምትሰማው የስሜት ድካም ነው። ይህ ድካም በእንቅልፍ የሚወጣ አይደለም። ነፍስህ እንደደከመች አጥንቶችህ ውስጥ የገባ የክብደት ስሜት ይሰማሃል። ዓለም ቀለሟን ያጣች ትመስላለች። እናም ቀስ ብለህ የመደንዘዝ ስሜት ይወርሃል። አንዳንዴ ስልክህ ሲጠራ የምትደነገጠው ለዚህ ነው። ያ ድምፅ የአንድ ሰው ጥሪ ብቻ ሳይሆን ሌላ ጨማሪ ሥራ ትዕዛዝ እንደመጣበት ስለሚሰማህ ነው። በዚህ ሂደት ውስጥ የሚያሳዝነው ነገር ምን አይነት ሰዎችን ወደ ሕይወትህ እንደምትስብ ነው። እንዳንተ አይነቱ አድማጭ በተፈጥሮ ተናጋሪዎችንና ተቀባዮችን ይስባል። እንደ መግናጢሳዊ መስህብ ነው። ራሳቸውን ብቻ መስማት የሚፈልጉ፣ ዓለም በእነሱ ዙሪያ እንደምትሽከረከር የሚያስቡ ሰዎች ናርሲሲስትስ አንተን እንደ ምርጥ ጓደኛ ይመርጡሃል። ለምን? ምክንያቱም አንተ አታቋርጣቸውም። አንተ እኔስ ብለህ አትጠይቅም። አንተ ለመስታወታቸው ምርጥ ነጸብራቅ ነህ። እነዚህ ሰዎች አንተን የሚወዱህ ይመስላል። ምናልባትም ይወዱሃል። ነገር ግን ፍቅራቸው ለራሳቸው ከሚሰጡት ፍቅር የተረፈ ነው። አንተ ግን ይህንን እንደ እውነተኛ ግንኙነት ትቆጥረዋለህ። አንዳንድ ጊዜ ምናልባት ዛሬ ስለ እኔ ጠይቆኝ ይሆናል ብለህ ተስፋ ታደርጋለህ። ትንሽ ቀዳዳ ስታገኝ ስለ ራስህ ህመም ተውቅም ታደርጋለህ። ነገር ግን እነሱ ያንተን ህመም መልሰው ወደ ራሳቸው ታሪክ ማገናኛ ድልድይ ያደርጉታል። አው እኔም እንደዚህ ሆኖብኝ ያውቃል ብለው ማይክሮፎኑን መልሰው ይነጥቁሃል። አንተም ዝም ትላለህ። ምክንያቱም በዚህ የአንድ ወገን ስምምነት ውስጥ ያንተ ዝምታ የግንኙነቱ ሙጫ ነው። አንተም ማዳምጥህን ካቆምክ ግንኙነቱ ይፈርሳል የሚል ፍርሃት አለ። በውስጥህ ጥልቅ የሆነ እምነት አለ። ዋጋዬ የሚለካው ለሌሎች በምሰጠው አገልግሎት ነው። የምትወደደው ስለምትመች እንጂ ስለ አንተነትህ አይደለም ብለህ ታስባለህ። ስለዚህ ሰዎች እንዳይርቁህ ስትል ራስን አሳልፈህ ትሰጣለህ። ይህ ንግድ ግን ከሥራ ነው የሚያስወጣህ። ምክንያቱም የምትከፈለው በራስህ ማንነት ነው። የሌሎችን ሕይወት በመኖር የራስህን ሕይወት ታጣለህ። የሌሎችን ድምፅ በማስተጋት የራስህን ድምፅ ታጠፋለህ። እናም በመጨረሻ በሰዎች ተከብበህ እያለ ማንም በማይገባበት ማንም በማይሰማበት የብቸኝነት ደሴት ላይ
ራስህን ታገኘዋለህ። ውሉ ተፈርሟል፣ ነገር ግን ፈራሚው አንተ ብቻ ነህ። አንተ እኮ ጠንካራ ነህ። ይህን ቃል በሕይወትህ ስንት ጊዜ ሰምተሃል? ሰዎች በአድናቆት፣ በምቀኝነት ወይም በእፎይታ ስሜት ይነግሩሃል። አንተ ብረት ነህ፣ ምንም አይበግርህም፣ ሁሌም መፍትሔ አለህ ይሉሃል። ይህንን አባባል እንደ ትልቅ የክብር ኒሻን ደረትህ ላይ ለጥፈሃል። ነገር ግን በግልጽ እንነጋገር ከተባለ ይህ ጥንካሬ ለአንተ ኒሻን ሳይሆን እስር ቤት ነው። ጥንካሬህን ሰዎች ወደ አንተ እንዳይተጉ የሚያደርግ ትልቅ ግንብ ሆኗል። ሰዎች ጠንካራ የሆነን ሰው አያጽናኑም፣ ጠንካራ የሆነን ሰው አይንከባከቡም። ምክንያቱም እሱ ራሱን መቻል ይችላል፣ እርዳታ አያስፈልገውም ብለው በደመ ነፍስ ያስባሉ። ስለዚህ አንተ ስታለቅስ እንኳ እምባህን በጨለማ ታደርጋለህ። ድካምህን እንደ ኃጢአት፣ ስብረትህን እንደ ውድቀት ትቆጥረዋለህ። በሌሎች ፊት መፍረስን እንደ ሞት ትፈራዋለህ። ለምን? ምክንያቱም እርዳኝ የሚለው ቃል በአንተ መዝገበ ቃላት ውስጥ የተከለከለ ቃል ነው። ይህን ማለት ለአንተ እንደ ሽንፈት ነው። ለዓመታት የገነባኸው የችግር ፈቺነት ማንነት ድክመትህን በማሳየት የሚፈረስብህ ይመስልሃል። አንተ ሰጪው ነህ። ሰጪ እኮ አይለምንም። ዶክተር እኮ ታካሚ አይሆንም። አንተ የሰዎችን ሕይወት የምታስተካክል አስማተኛ ነህ። አሁን የአስማተኛ ራሱ እርዳታ ቢፈልግ አስማቱ የውሸት ነበር ማለት ነው የሚል ጥልቅ ፍርሃት አለህ። ይህ ፍርሃት ከማንነት ቀውስ ጋር የተያያዘ ነው። ራስህን የምታውቀው በችሎታህ ነው። ሰዎችን የማዳምጥላቸው፣ ችግራቸውን የምፈታላቸው ካልሆንኩ እኔ ማን ነኝ? ዝም ብሎ ባዶ እኔነቴ ብቻ ይወደዳል የሚለው ጥያቄ ያስፈራሃል። ሰዎች አንተን የሚወዱህ ስለምትሰጣቸው አገልግሎት እንጂ ስላንተ ማንነት እንዳልሆነ ራስህን አሳምነሃል። ስለዚህ እርዳታ መጠየቅ ማለት ጠቃሚነትን ማጣት ማለት እንደሆነ ይሰማሃል። ጠቃሚ ካልሆንክ ደግሞ ትተዋለህ። ይህ እምነት ወደ ጽንፈኛ ነፃነት ሃይፐር ኢንዲፐንደንስ ይወስድሃል። ሁሉንም ነገር ብቻህን ለመወጣት ትሞክራለህ። ታመህ መድኃኒት ትገዛለህ። አዝነህ ራስህን ታረጋጋለህ። ወድቀህ ብቻህን ትነሳለህ። ማንም እንዲደርስልህ ዕድል አትሰጥም። ይህን ስታድርግ ለራስህ አየህ፣ ማንም አያስፈልገኝም፣ ብቻዬን እችለዋለሁ ብለህ ትናገራለህ። ነገር ግን ይህ እውነተኛ ነፃነት አይደለም። ይህ የመጎዳት ፍርሃት ትራውማ ሪስፖንስ ነው። ሰዎችን አምኖ ከመክዳት ፈጽሞ አለማመንና ብቻን መሆን ይቀላል ብሎ ወስነሃል። አንተ ለሰዎች እንደ ተራራ ነህ። ሁሉም ሰው ሊደገፍህ ይመጣል፣ ጥላህን ይፈልጋል። ነገር ግን ተራራው ራሱ ሲንቀጠቀጥ ማንም አያስተውልም። ምናልባትም ተራራ አይንቀጠቀጥም ብለው ስለሚያምኑ ይሆናል። አንተም ይህንን እምነት ለመጠበቅ ስትል ውስጥህ የተቃተለ በውጭ ፈገግ ትላለህ። ግን አንድ እውነት ልንገርህ፣ በዓለም ላይ በጣም ብቸኛው ሰው ማንም እርዳታ እንደማያስፈልገው የሚያስመስል ሰው ነው። ያንተ ጥንካሬ የውሸት አይደለም፣ እውነተኛ ነው። ነገር ግን ያንተን የልብ በር ዘግቶ ፍቅርንና እንክብካቤን እንዳትቀበል አድርጓል። የብረት ልብስ ለብሰህ እቅፍ ትፈልጋለህ። ነገር ግን ማንም የብረት ልብስ የለበሰን ሰው ማቀፍ አይችልም። ሙቀት የሚገኘው ያንን የጥንካሬ ጋሻ አውልቆ ተጋላጭ ወይም vulnerable ለመሆን ሲፈቀድ ብቻ ነው። አንተ ለሁሉም ሰው መጠለያ ሆንክ፣ ግን አንተ ራስህ ዝናብ ሲመታህ የሚጠለልበት ቤት አጣህ። ተፈጥሮ ሕግ አላት። ማንኛውም ነገር መጠራቀም ሲጀምር መውጫ ካላገኘ ይፈነዳል። አንድ ብርጭቆ ውሃን አስብ። ጠብጣ በጠብጣ እየሞላኸው ምንም ያህል ብትጠነቀቅ በመጨረሻ የሚፈስበት ደረጃ ላይ መድረሱ አይቀርም። ያንተም ልብ እንደዚያው ነው። ለዓመታት የሌሎችን እንባ፣ የሌሎችን ንዴት፣ የሌሎችን ፍርሃት ጠብጣ በጠብጣ ስትሰበስብ ቆይተሃል እና አሁን ላዩን የተረጋጋህ ብትመስልም የውሃው ወለል ጫፍ ላይ ደርሷል። ይህ ደረጃ የስሜት መጠለቅለቅ ኢሞሽናል ፍለዲንግ ይባላል። ምልክቶቹ በጥጥታ ነው የሚጀምሩት። ድሮ በትዕግስት ታዳምጣቸው ነበር የጓደኞች ታሪኮች አሁን ያበሳችሁ ይጀምራሉ። ስልክህ ሲጠራ ከልብህ የሚሮታው የመጀመሪያው ስሜት ደግነት ሳይሆን ምሬት ይሆናል። አሁንም ለምን ራሳቸው አይፈቱትም? ለምን እኔም ብቻ ይፈልጋሉ? የሚል ንዴት በውስጥህ ይንተከተካል። ይህ ንዴት ለአንተ አዲስ ነው። ራስህን እንደ ጥሩና ታጋሽ ሰው ስለምታውቅ ይህንን ስሜትህን ትጠየፈዋለህ። እንዴት በጓደኞቼ ላይ ያጨክናለሁ ብለህ ራስህን ትወቅሳለህ። ነገር ግን ይህ ጭካኔ አይደለም። ይህ የመኖር ጥያቄ ነው። ነፍስህ በቃኝ እያለች ነው። አካልህም ምልክት መስጠት ይጀምራል። ያለ ምክንያት ይደክምሃል፣ ትከሻህ ይከብድሃል፣ ወይም ደግሞ በትንሽ ነገር ትበሳጫለህ። አንድ ሰው
ሰላም ሲልህ እንኳን ጉልበትህን የሚቀንስብህ ይመስልሃል። ቀድሞ የሰዎች መከታ መሆን ያስደስትህ ነበር። አሁን ደግሞ ሰዎች የኃይል ቫምፓየሮች፣ ኤነርጂ ቫምፓየርስ መስለው ይታዩሃል። ሁሉንም ሰው ሸሽተህ ብቻህን ወደ ዋሻህ መግባት ትመኛለህ። በጣም የሚያምህ ግን የሰዎቹ ባህሪ አይደለም፣ የሰዎቹ አለማወቅ ነው። አንተ በውስጥ የተቃጠልክ፣ የፈራረስክ፣ እያለቀስክ፣ እነሱ ግን አሁንም ስለ ራሳቸው ያወራሉ። ፊትህን አይተው ደህና አይደለህም እንዴ ብለው እንኳ አይጠይቁም። ይህ የማይታይነት ስሜት ከምንም በላይ ይጎዳል። እኔ ለነሱ ሰው ሳልሆን እርዳታ መስጫ ማሽን፣ ቬንዲንግ መሽን ብቻ ነኝ እንዴ ብለህ ትጠይቃለህ። ሳንቲም ይጨምራሉ፣ ምክር ያገኛሉ፣ ይሄዳሉ። ማሽኑ ሲበላሽ ግን የሚጠግነው የለም፣ በእርግጫ ይመጣሉ እንጂ። በዚህ ወቅት አንድ ወሳኝና አስፈሪ ጥያቄ በአእምሮው ውስጥ ይጮኻል። የእኔ ተራ መቼ ነው? መቼ ነው እኔ የማለቅሰው? መቼ ነው እኔ የምደገፈው? መቼ ነው ስለ እኔ ቀን የምናወራው? ይህ ጥያቄ መልስ የለውም፣ ምክንያቱም መልሱን ያዝከው አንተ ብቻ ነህ። ዓለም አንተን የለመደችው እንደ ጠንካራው ነው። አሁን ድንገት ብትጮህ ሰዎች ይደነግጣሉ። ብትናደድ ተቀይረሃል ይሉሃል። ሰዎች የለመዱትን ምቾት ስትነሳቸው አንተን እንደ ክፉ ሰው ሊቆጥሩህ ይችላሉ። ይህ ፍርሃት ነው አሁንም አፍህን የዘጋው። ግን ግድቡ እየተሰነጠቀ ነው። አንዳንድ ቀን ብቻህን ስትሆን ያለ ምክንያት ታለቅሳለህ፣ ወይም ደግሞ ስሜት አልባስ ናም ትሆናለህ። ምንም ነገር አለመሰማት ከመጠን በላይ ከመሰማት የሚመጣ የመከላከያ ዘዴ ነው። ልብህ ከዚህ በላይ መጎዳት አልችልም ብሎ ሲወስን ስሜት ማጥፊያውን ስዊች ያጠፋዋል። በሰዎች ተከበህ እየተናገሩህ ትሰማለህ፣ ግን የምትሰማው ከሩቅ እንደመጣ ድምፅ ነው። አንተ እዚያ የለህም። ይህ መፍሰስ ወይም መፈንዳት መጥፎ ነገር አይደለም፣ እንደውም አስፈላጊ ነው። አንድ ቁስል ካልመገለህ፣ መግል ካልወጣ ፈጽሞ አይድንም። አሁን የተሰማህ ያለው ምሬት፣ ንዴትና ድካም ያንተ የውስጥ ማንነት እያመጸ መሆኑን የሚያሳይ ምልክት ነው። ያ የውስጥህ ሕፃን፣ ያ የተረሳው የእውነተኛ ማንነትህ በሩን እየደበደበ ነው። እባክህ እኔንም አድመጠኝ፣ እኔም እዚያ አለው እያለ ነው። አሁን ምርጫ አለህ። ወይ የፈሰሰ ያለውን ጽዋ በእጅህ ልትቀድነው ትሞክራለህ፣ ይህም ደግሞ ፈጽሞ አይቻልም። ወይም ደግሞ ይፍሰስ፣ ይለቅለቅ፣ ይበላሽ ብለህ የእውነታውን ለመቀበል ትዘጋጃለህ። ፈውስ የሚጀምረው እኔ ሁሉም ቻሌ አይደለሁም ብለህ ስታምን ነው። መፍረስ መብትህ ነው፣ መድከም መብትህ ነው። እናም አሁን በሕይወትህ ለመጀመሪያ ጊዜ የሌሎችን ጩኸት ዘግተህ የራስህን የልብ ምት የምታዳምጥበት ጊዜ ደርሷል። አይ የሚለው ይህች አጭር ቃል ላንተ በዓለም ላይ ካሉ ቃላት ሁሉ የበለጠ ትከብዳለች። አይ ማለት ላንተ ሰዎችን መጉዳት፣ መገፋት ወይም ፍቅርን መከልከል ይመስልሃል። ነገር ግን ወደ ፈውስ የሚወስደው መንገድ የሚጀምረው ይህንን ቃል ለራስህ መዳኛነት መጠቀም ስትጀምር ነው። ድንበር ማበጀት ማለት ግድብ መገንባትና ሰዎችን ማራቅ ማለት አይደለም። ድንበር ማለት አንተ የት ጋር እንደምታበቃና ሌሎች ሰዎች የት ጋር እንደሚጀምሩ የሚለይ መስመር ነው። እስካሁን ባለው ሕይወትህ ያንተ ቤት በር አልነበረውም። ማንም በፈለገው ሰዓት ይገባል፣ የቆሸሸ ጫማውን ሳያወልቅ ይረግጣል፣ የፈለገውን ወስዶ ይወጣል። አንተ ግን እንግዳ ተቀባይ በመባልህ ብቻ ትኮራ ነበር። ነገር ግን ቤቱ ተዘርፎ ባዶውን ሲቀር እና እንግዳው ሁሉ ወደ ራሱ ሞቅ ያለ ቤት ሲመለስ አንተ በብርድና በባዶነት ቀረህ። አሁን ለዚያ ቤት በር የምትገጥምበት ጊዜ ነው። ይህ ሂደት ቀላል አይደለም። ለመጀመሪያ ጊዜ አሁን ማውራት አልችልም፣ ትንሽ ደክሞኛል ስትል በውስጥህ የሚሰማህ የጥፋተኝነት ስሜት ጊልት እንደ እሳት ያቃጥልሃል። ጓደኛዬን አሳዘንኩት፣ እኔ መጥፎ ሰው ነኝ የሚል ድምፅ በውስጥህ ይጮኻል። ነገር ግን ይህ የጥፋተኝነት ስሜት እውነተኛ ጥፋት ስለሰራህ የመጣ አይደለም። ይህ ስሜት የመጣው ለረጅም ጊዜ የለመድከውን ሁሌም እሺ ባይ ማንነትህን እየጣስክ ስለሆነ ነው። አንጎልህ ለውጥን ይጠላል። ስለዚህ ለቀድሞ ቦታህ እንድትመለስ ለማድረግ በጥፋተኝነት ስሜት ይገርፍሃል። በዚህ ሂደት ውስጥ የሚያጋጥምህ ሌላው ፈተና የሰዎች ምላሽ ነው። ድንበር ማበጀት ስትጀምር በዙሪያህ ያሉ ሰዎች ሁሉ ይደሰታሉ ማለት አይደለም። እንዲያውም አንዳንዶቹ ይናደዳሉ። ምን ሆነሃል? ኩራተኛ ሆነሃል እንዴ ሊሉህ ይችላሉ።
አስታውስ፣ ያንተን ድንበር መከበር የሚጠሉት ሰዎች ድንበር ከሌለህ ቤት ሲጠቀሙ የነበሩ ሰዎች ብቻ ናቸው። የእነዚሁ ቁጣ አንተ ስህተት እንደሠራህ የሚያሳይ ሳይሆን ድንበር ማበጀትህ ምን ያህል አስፈላጊ እንደነበር የሚያረጋግጥ ማረጋገጫ ነው። እውነተኛ ጓደኞች ግን ያንተን አይ ያከብራሉ። በእውነት እረዳሃለሁ፣ እረፍት አድርግ ይሉሃል። እነዚህ ሰዎች ያንተን የሚወዱት ስላንተነህትን እንጂ ስለምትሰጣቸው አገልግሎት እንዳልሆነ በዚህ አጋጣሚ ትለያለህ። ድንበር ማበጀት ማጣሪያ ነው። በሕይወትህ ማን መቆየት እንዳለበትና ማን መሄድ እንዳለበት የምትለይበት ወንፊት ነው። ይህንን ወቅ ራስን መጠበቅ ሰልፍ ፕሬዘርቬሽን፣ ራስ ወዳድነት ሰልፊሽነስ አይደለም። በአውሮፕላን ውስጥ የአደጋ ጊዜ ሲፈጠር ኦክሲጅን ማስኩን መጀመሪያ ለራስህ ቀጥሎ ለልጅህ አድርግ ይባል። ለምን? ምክንያቱም አንተ ራስህ መተንፈስ ካልቻልክ ለሌላው እርዳታ መስጠት አትችልም። ባዶ ብርጭቆ ማንም ሊጠጣበት አይችልም። ስለዚህ ለራስህ ጊዜ መስጠት፣ ስልክህን ማጥፋት፣ የሰዎች ችግር ዛሬ ያለመስማት ለእነሱም የሚጠቅም ነው። ምክንያቱም አንተ ጤናማና ሙሉ ስትሆን ነው የተሻለ ጓደኛ መሆን የምትችለው። ድንበር ማበጀት ማለት ለሰዎች የምትሰጠውን ትምህርት መቀየር ማለት ነው። ሰዎች አንተን እንዴት መያዝ እንዳለባቸው የምታስተምራቸው አንተ ራስህ ነህ። ሁሌም ዝም ብለው ሁሉንም ነገር ከተቀበልክ እኔን እንደፈለጋችሁ ልታደርጉኝ ትችላላችሁ ብለህ እያስተማርካቸው ነው። አሁን ግን አዲስ ስርዓት እያስተዋወቅክ ነው። እኔም ስሜት አለኝ፣ እኔም ድካም አለኝ፣ እናም ያንን ማክበር አለባችሁ እያልክ ነው። ይህ ወደ ውስጥ የሚደረግ ጉዞ ነው። የሌሎችን ድምፅ ከመስማት በፊት የራስህን ድምፅ መስማት። አሁን ምን ይሰማኛል? ይህንን ማድረግ ፈልጋለሁ ወይስ እየተገደድኩ ነው ብለህ ራስን መጠየቅ። መልሱ አልፈልግም ከሆነ ያንን ማክበር መብትህ ብቻ ሳይሆን ግዴታህም ነው። አሁን ቀስ ብለህ የመቆጣጠሪያውን ቁልፍ በእጅህ ያደረግክ ነው። የሕይወትህ ሾፌር አንተን እንጂ የሌሎች ሰዎች ቀውስ መሆን የለበትም። እዚህ ድረስ ተጉዘናል። ከልጅነትህ ጀምሮ የተሸከምከውን የአድማጭነት ካባ አይተናል። በውስጡ ያለውን ብቸኝነት ዳስናል። እናም ድንበር ማበጀት እንደሚያስፈልግ ተረድተናል። አሁን ግን የመጨረሻውንና ዋነኛውን ጥያቄን መልስ። አንተ ማን ነህ? ሰዎች ከአንተ ጋር የሚያወሩት ታሪክ ሲያልቅ እና ዝምታ ሲሰፍን በዚያ ዝምታ ውስጥ የሚቀረው ማንነት ማን ነው? ማዳመጥ ታላቅ ስጦታ ነው። ዓለም በጩኸት የተሞላች ናት። እንደ አንተ ያለ ልብን ከፍቶ የሚቀበል ሰው ማግኘት ብርቅ ነው። ይህን ማንነትህን መጥላት ወይም መጣል የለብህም። ችግሩ ማዳመጥህ ላይ አይደለም፣ ችግሩ ራስን አለማዳመጥህ ላይ ነው። ለዓመታት ለሌሎች ሰዎች ስሜት ማሚቶ ሆነህ ኖረሃል። የእነሱን ሳቅ ሳቅህ አድርገሃል። የእነሱን ሐዘን ሐዘንህ አድርገሃል። አሁን ግን ያንተን የግዛ ድምፅ የምታውቅበት ጊዜ ነው። የራስን ድምፅ ማግኘት ሲባል በግድ መጮህ ወይም መድረክ ላይ ወጥቶ መናገር ማለት አይደለም። ድምፅ ማግኘት ማለት በራስህ ሕይወት ውስጥ ዋና ተዋናይ መሆን ማለት ነው። እስካሁን በራስህ ሕይወት ፊልም ላይ ረዳት ተዋናይ ሰፖርቲንግ ካራክተር ሆነህ ቆይተሃል። ዋናው ገጸ ባህሪ ጓደኛህ ነው፣ ቤተሰብህ ነው፣ ፍቅረኛህ ነው። አንተ የምትገባው እነሱ ሲቸገሩ ብቻ ነው። ዛሬ ስክሪፕቱን ቀይረው። መብራቱ አንተ ላይ ይብራ። ይህ ስሜት መጀመሪያ ላይ እግዳ ይሆንብሃል። ስለ ራስህ ስሜት ማውራት ስትጀምር ቃላቱ ይንተንታብቱ ይሆናል። እኔ እንዲህ ይሰማኛል ብለህ ስትጀምር ጉሮሮህ ይደርቅ ይሆናል። ይህ ተፈጥሯዊ ነው። ለዓመታት ያልሰራን አንድ የሰውነት ክፍል ማንቀሳቀስ እንደመጀመር ነው። ጡሱ ደክሟል፣ ግን አልሞተም። ልምምድ ይፈልጋል። በትንሽ ነገሮች ጅምር። በግንኙነቶችህ ውስጥ እኔም እዚህ አለሁኝ የሚለውን መልእክት አስተላልፍ። አንድ ሰው ሲያወራህ ቆይ እኔም የምነግርህ ነገር አለኝ በል። ስሜትህ ሲጎዳ ዋጥ ከማድረግ ይልቅ ይህ ንግግርህ ጎድቶኛል ብለህ ተናገር። ይህን ስታደርግ ዓለም አትፈርስም። እንዲያውም ዓለም ላንተ ያላትን አክብሮት ታስተካክላለች። ሰዎች አንተን ማወቅ አለባቸው። አንተ ዝም ብለህ መስተዋት አይደለህም። አንተ ቀለም፣ ቅርጽ፣ ምርጫ፣ ጥላቻና ህልም ያለህ ስዕል ነህ። መስተዋት የቆመን ነገርን ብቻ ነው የሚያሳየው። ስዕል ግን የራሱ ታሪክ አለው። ሰዎች አንተን እንደ ስዕል እንዲያዩህ ፍቀድላቸው። አንዳንዶቹ ስዕሉን ላይወዱት ይችላሉ እና ያ ምንም ችግር የለውም። ዋናው ነገር ትክክለኞቹ ሰዎች አንተን በአንተነትህ፣ በጉድለትህ እና በጥንካሬህ እንዲወዱህ ዕድል መስጠትህ ነው። እውነተኛ ቅርበት የሚፈጠረው ሁለት ሰዎች እኩል ሲተያዩ ነው። አንዱ ሰጪ ሌላው ተቀባይ ሆኖ ሳይሆን ሁለቱም ሰጪና ተቀባይ ሲሆኑ ነው። ያንተ ድብቅ ብቸኝነት የሚጠፋው ሰዎችን በማብዛት ሳይሆን ራስህን ለሰዎች በመግለጥ ነው። ተረዱትኛ አያውቁም ብለህ አትዘን፣ ምክንያቱም አንተም ራስህን አስረድተህ አታውቅም። አሁን ያንን መጋረጃ ግለጠው። በመጨረሻም ይህን ያዝ። አንተ በዚህ ምድር ላይ ያለኸው የሌሎችን ባዶነት ለመሙላት አይደለህም።
ያለኸው የራስህን ሕይወት በሙሉነት ለመኖር ነው። ማዳመጥህ ለሰዎች እረፍት እንደሚሰጥ ሁሉ ድምፅህም ለዓለም የሚያበረክተው ነገር አለ። ምናልባት አንተ የምትናገረውን ለመስማት የሚጓጉ፣ ያንተን ሕመም የሚረዱ፣ ያንተን እንባ የሚጠርጉ ሰዎች አሉ። ነገር ግን እነሱ አንተን ሊያገኙህ የሚችሉት አንተ ድምፅህን ስታሰማ ብቻ ነው። ከእንግዲህ ሁሉንም የሚያዳምጠው ግን ማንም የማይሰማው ጓደኛ አይደለህም። አንተ የሚያዳምጠው የሚናገርና የሚደመጥ ሰው ነህ። ጽዋህ ሲሞላ የምታፈስ፣ ሲጎድል ደግሞ እንዲሞላልህ የምትጠይቅ ሰው ነህ። ይህ ያንተ ታሪክ ነው። እስካሁን በጸጥታ ተጽፏል። አሁን ግን በድምፅ እናንበው። መደመጥ ይገባሃል። ጠቃሚ ስለሆንክ ሳይሆን ስላለህ ብቻ።